ሰላም እንዴት ናችሁ ቻናላችን ቤተሰቦች ሙለር ነኝ ዛሬም በአዲስ ቪዲዮ ተመልሻለሁ በዛሬ ቪዲዮአችን ላይ ዊክስ ኤክስቼንጅ ላይ እንዴት አድርጋችሁ መመዝገብ እንደምትችሉና እንዴው ደግሞ አሪፍ ገንዘብ የምትሰሩባቸው አማራጮች አሉ እነሱን እናያለን ዊክስን ለምን ማለት ካላችሁኝ እንደምትመለከቱት ለአዲስ ተጠቃሚዎች በጣም አሪፍ የሚባሉ ኒው ዩዘር ቦነሶች አሉ እነሱን መጠቀም ትችላላችሁ ከዛ ባለፈ ደግሞ ትሬድ ማድረግ ብትፈልጉ እንኳን KYC ሳያስፈልጋችሁ ፓስፖርት አለም አይዲ ቬሪፋይ ማድረግ ሳያስፈልጋችሁ ትሬድ ማድረግ ትችላላችሁ ስለዚህ እዚህ ዊክስ ኤክስቼንጅ ላይ እንዴት መመዝገብ እንደምትችሉና አሁን ያልኳችሁን ቦነሶች ደግሞ እንዴት ማግኘት እንደምትችሉ በዛሬ ቪዲዮአችን ላይ አሳያችኋለሁ እንዳልኳችሁ ደግሞ ያለ KYC ትሬድ ማድረግ ስለምትችሉ እሱንም እንዴት ትሬድ ማድረግ እንደምትችሉ ስለማሳያችሁ ይሄን ቪዲዮ እስከመጨረሻው ድረስ መከታተል እንዳትረሱ ማለት ነው ከዛ ባለፈ እንደዚህ አይነት ጠቃሚ መረጃዎችን ለማግኘት ቻናላችንን ሰብስክራይብ ማድረግ እንዳትረሱ እንዲሁም ደግሞ ይሄን ቪዲዮ አይታችሁ ከወደዳችሁት ደግሞ ላይክ ማድረግ እንዳትረሱ እሺ አሁን ያው አካውንት መክፈት ስለሆነ መጀመሪያ የሚጠበቅብን የዊክስ ኤክስቼንጅ ሊንኩን ከስራ አስቀምጥላችኋለሁ ልብ ማለት ያለባችሁ እዚህ ጋር ያለውን ቦነስ ወይም ደግሞ ዌልካም ቦነስ ለመቀበል ግዴታ በሰው ሪፈራል ሊንክ መመዝገብ አለባችሁ ስለዚህ የኔ ሊንክ መጠቀማችሁ ለናንተም እንደ ቦነስ ይሆንላችኋል ማለት ነው ስለዚህ ሊንኩን አስቀምጥላችኋለሁ ልክ ስትከፍቱት ሊንኩን እንደዚህ ይመጣላችኋል በመጀመሪያ ማድረግ ያለባችሁ ነገር ኢሜል ማስገባት ስለሆነ ኢሜላችንን እዚህ ጋር እናስገባለን ኢንተሪዮር ኢሜል አድሬስ ሚላለ እዚህ ጋር ኢሜላችሁን ታስገባላችሁ ሪፈራል ኮድ ኦሬዲ የኔ ሊንክ ስትጠቀሙ እንደዚህ ነው ይመጣላችሁ ነገር ግን ምናልባት እናንተ ሊንኩን ሳሳታችሁ ሪፈራል ኮድ የማያስገባ ከሆነ እዚህ ጋር የምትመለከቱትን ኮድ በማስገባት ዌልካም ቦነስ መቀበል ትችላላችሁ ማለት ነው ሶ እዚህ ጋር ተርም ኤንድ ኮንዲሽን አለ ቼክ መሆኑን ቼክ ታደርጉና ሳይን አፕ ኤንድ ሪሲቭ ኤ ኒው ዩዘር ጊፍት ሚላለ እሱን ትጫናላችሁ የዛኔ ሎድ ያደርግና ሮቦት አለመሆናችሁን ቼክ እንድታደርጉ ይመጣላችኋል እሱንም ክሊክ ታደርጉና የሚጠይቃችሁ ካለ የሚጠይቃችሁን ታስገባላችሁ እንደኔ ቀጥታ የሚያልፍላችሁ ከሆነ ደግሞ ቀጥታ ታልፋላችሁ ማለት ነው ወደ ኢሜላችሁ ኮድ ይላክላችኋል አውቶማቲካሊ ስለዚህ ወደ ኢሜላችን ሄደን ደግሞ የሚላክልን ኮድ ቬሪፋይ እናደርጋለን እንደምትመለከቱት ኮድ ደርሶኛል ስለዚህ እቺን ኮድ ኮፒ አደርጋለሁ ከዛ ወደዚህ ተመልሼ መጥቼ እቺን ኮድ ፔስት አደርጋለሁ ማለት ነው በመቀጠል ራሱ ኔክስት አድርጎ ወደ ፓስወርድ ወደ መንከትበት ቦታ ይከፍትልናል እዚህ ጋር እንደምታዩት ከ8 እስከ 32 ካራክተር የሆነ እንደም ደግሞ ሌተር ነምበር እና ስፔሻል ካራክተሮችን የያዘ በተጨማሪም ደግሞ አፐር ኬዝ እና ሎወር ኬዝ ያለውን ፓስወርድ አሪፍ ጠንከር ያለ ታስገባላችሁ እኔ ማስገብቼ መለሳለሁ እንደምታዩት አሪፍ የሚባል ፓስወርድ አስገብቻለሁ ልክ አሪፍ ሲሆን እንደዚህ ነው ይመጣላችሁ በመቀጠል ኔክስት ስትሉት ፓስወርዳችሁ ወደ ኤክስቼንጁ አካውንት ሊንክ ይሆናል ማለት ነው በመቀጠል እንደምታዩት አካውንት ከፍተን ጨርሰናል አሁን ማድረግ ያለብን ነገር ያው እዚህ ዌብሳይት ላይ መስራት ስለማይመቸን አፕሊኬሽን አላቸው ስለዚህ ያን አፕሊኬሽን ማውረድ አለብን ለማውረድም እዚህ ጋር Google Play Store አለ ቀጥታ እሱን ስትጫኑ ወደ Play Store ይወስዳችኋል አፕሊኬሽኑ ይሄን ይመስላል ያው ወደ 500,000 ዳውንሎድ አለው አሪፍ ኤክስቼንጅ ነው እዚህ ላይ ገብታችሁ ሪቪው ማየት ትችላላችሁ ከዛ ባለፈ ራሱ ትዊተር ላይ ብትሄዱ ተጨማሪ መረጃዎችን ማግኘት ስለምትችሉ ስለ ዊክስ ኤክስቼንጅ በራሳችሁም አሪፍ ነገሮችን ማንበብ ትችላላችሁ ማለት ነው ከዛ ባለፈ አፕሊኬሽኑን ካወረዳችሁ በኋላ ትከፍታላችሁ በነገራችን ላይ እንዳልኳችሁ ያው ትሬድ ስታደርጉ ምንም አይነት KYC አያስፈልጋችሁ ማለትም ጀስት በከፈታችሁት ኢሜል አድሬስ ማንኛውንም አይነት ኮይን ትሬድ ማድረግ ትችላላችሁ ካስፈለገ ደግሞ ላይክ ቦነስ አዲሽናል ፐርክ የሚባሉት አሉ እነሱ ለማግኘትና ምናልባት በመሃል እንኳን አካውንታችሁ ላይ ችግር ቢያጋጥማችሁ እነዛን ነገሮች ፊክስ ለማድረግ KYC ብታሟሉ የተሻለ ነው ስለዚህ KYC ለማሟላት በጣም ቀላል ነው 2 ደቂቃ ይፈጅባችሁ KYC ለማሟላት እዚህ ጋር የሜኒው በተን አለች እሷን አንዴ ተጫናላችሁ ልክ ሜኒው እንደተጫናችሁ እንደዚህ ይመጣላችኋል እንደምታዩት አካውንታችን አንቬሪፋይድ ነው እሱን አንዴ ስንጫን ወደዚህ ይመጣላችኋል ያው ቬሪፋይ ለማድረግ ከስር አይዲ ቬሪፊኬሽን ምትላለች እሷን አንዴ ስትጫኑ ቬሪፋይ ለማድረግ ፕሮሰሱን ይጀምራል ማለት ነው ያው ካንትሪ እኛ ኢትዮጵያን ያለ ነው ስለዚህ ኤክሴፕት USA የሚለውን እንመርጣለን አሊያም USA ካላችሁ ደግሞ USA መምረጥ ትችላላችሁ በመቀጠል ኔክስት ስትሉት ወደዚህ ይመጣላችኋል 2 ደቂቃ ራሱ አይፈጅም በጣም ሲምፕል ነው ሞክሮ ያለው ስለዚህ ኮንቲኒው ትሉትና ካንትሪ ያስፈልጋችኋል ካንትሪ ትመርጣላችሁ ያላችሁበትን በመቀጠል ያው 4 አይነት አማራጭ አለ ከካንትሪ በኋላ ድራይቪንግ ላይሰንስ ሬሲደንት ፐርሚት እና ፓስፖርት አይዲ ካርድ አለ እኔ በዛሬው አይዲ ካርድ አስገባለታለሁ እንደምትመለከቱት እኔ አስፈላጊውን ኢንፎርሜሽን አስገብቻለሁ አይዲ ዶክመንት እና ሰልፊ ነው የምታስገቡት ወዲያው አንደር ሪቪው ይላችኋል ማለት ነው እንደምትመለከቱት አሁን አንደር ሪቪው ያለ ነው ስለዚህ ትንሽ ፕሮሰስ ያደርግነው 2 ደቂቃ አይፈጅም ወዲያው አካውንታችሁን እዚህ ጋር እንደምትመለከቱት አፕሩቭ ያደርግና ይቀበላችኋል ማለት ነው ይህ ማለት አሁን አካውንታችንን
ቬሪፋይ አድርገን ጨርሰናል ማለት ነው። ስለዚህ ወደ ቀጣይ ስቴፕ ማለፍ እንችላለን በቀላሉ። ስለዚህ እንዳልኳችሁ አሁን አካውንታችን ቬሪፋይ ስላደረግን ቀጣይ ስቴፖችን መከተል እንችላለን። እንዳልኳችሁ ግን አካውንት ቬሪፋይ ማድረግ አዲሽናል ነገር ነው እንጂ ያን ያህል ግዴታ አይደለም። ያለ አካውንት ቬሪፊኬሽንም ትሬድ ማድረግ ትችላላችሁ። ስለዚህ እንደናንተ ፍላጎት ይወሰናል። ስለዚህ አሁን ሪቪው እናደርግ እቺን ኤክስቼንጅ ማለት ነው። ያው ተመሳሳይ ነው። ከዚህ በፊት ኤክስቼንጆችን የምትጠቀሙ ከሆነ ተመሳሳይ ፊቸር ነው ያለው። ማርኬት አለው እዚህ ጋር እንደምትመለከቱ ማርኬት ላይ የተለያዩ ኮይኖች አሉ። ስፖት አለ። ስፖት ላይ በጣም ብዙ ኮይኖች አሉ። ፊቸርስ ላይም ደግሞ ትሬድ ለማድረግ በቂ የሆነ ሊስት የሆኑ ቶከኖች አሉ። ስለዚህ ተመሳሳይ ፊቸር ስለሆነ ያላቸው እናንተ ከዚህ በፊት ኤክስቼንጅ ተጠቅማችሁ የምታውቁ ከሆነ ይሄን ዊክስ ኤክስቼንጅ ለመጠቀም ምንም አይከብዳችሁም። ቅድም ቦነስ አለ ብያችሁ ነበር። ያው አካውንት ስትከፍቱ ቦነስ አላችሁ ብያችሁ ነበር። እሱኑ ለማግኘት እዚህ ጋር ሪዋርድስ የሚል አለ። እሱ ጋር ስትገቡ አጠቃላይ በዊክስ ኤክስቼንጅ ማግኘት የምትችሏቸውን አጠቃላይ ሪዋርዶች እዚህ ጋር ማንበብ ትችላላችሁ ማለት ነው። ህግና ደንብ አላቸው። እያንዳንዱን እያነበባችሁ ነው የምትሰሩት። ቅድም ግን ያው ኒው ዩዘር ነው ያለው። ስለዚህ የኒው ዩዘሩ ለማግኘት እዚህ ጋር ኒው ዩዘር የሚል አለ። እሱን ትጫናላችሁ። የዛኔ አዲስ ተመዝጋቢ ማግኘት የሚችላቸውን ጥቅሞች ያሳያችኋል ማለት ነው። ስለዚህ እዚህ ጋር የመጀመሪያው ነገር ምንድነው ሎድ ያደርግና ያሳያችኋለሁ። እዚህ ጋር እንደምታዩት ኩፖን አለ። የመጀመሪያው ኩፖን ማለት አካውንታችሁን ሴኩር ስላደረጋችሁ የሚሰጣችሁ ከ10 እስከ 100 የሚደርስ ኩፖን አለ። እሱ ለማግኘት እዚህ ጋር ቪው ትሉትና ህግና ደንቡን ታነባላችሁ። በመቀጠልም ደግሞ ያው ሊንክ ነው የምናደርገው ቁጥራችንን ማለት ነው። ስለዚህ ቁጥራችንን ሊንክ ስናደርግ ምን ማግኘት እንደምትችሉ እዚህ ጋር ያሳያችኋል። እንደምታዩት ከፈተ በኋላ ወደ ላይ ስታደርጉ እዚህ ጋር አለ ሊንክ ፖን ነምበር የሚላል። እሱ ስትጫኑ ፖን ነምበር ይጠይቃችኋል። ያው ካውንትሪ ቻይና ላይ ነው ያለው ከረንትሊ። እዚህ ጋር ሰርች ታደርጋላችሁ ኢትዮጵያን ይመጣላችኋል። ተጫናላችሁ። ከዛ እዚህ ጋር ቁጥራችሁን አስገብታችሁ ኮድ እንዲልክላችሁ ሴንድ ታደርጉና ኮድ አስገብታችሁ ሰሚ ስትሉት ከ10 እስከ 100 ኩፖን ይሰጣችኋል። መጀመሪያ ግን ሪቪው ያደርግላችሁና ያው ለእናንተ የሚገባውን ሪዋርድ እዛው ያሳያችኋል ማለት ነው። ከዛ ባለፈ ደግሞ ሌላም ፊቸርስ ቦነስ አለ። ማለትም ያው ትሬድ እንድታረጉ የሚያስችላችሁ ፊቸርስ ቦነስ ነው። ለምሳሌ እዚህ ጋር $20 አለ። የ$20 ከተሰጣችሁ ቀጥታ ፊቸርስ ላይ ገብታችሁ ትሬድ ማድረግ ትችላላችሁ። እሱንም ለማድረግ ጀስት $100 ታስገቡና ለአንድ ቀን ማቆየት ነው ባላንሳችሁ ላይ ማለት ነው። ነገር ግን ባላንሳችሁ ላይ ስታቆዩ ግዴታ ፊቸርስ አካውንት ላይ መሆን አለበት። ማለትም ስፖት ላይ ሳይሆን ፊቸርስ ላይ ታስቀምጣላችሁ ያን $100። ከዛ በኋላ ምንም ማድረግ አይጠበቅባችሁም። ጀስት ለአንድ ቀን ሆልድ ስታደርጉ ራሱ ዊክስ ኤክስቼንጅ ሪቪው ያደርግና $20 ወደ አካውንታችሁ ይጨምርላችኋል ማለት ነው። እንዳልኳችሁ ግን ይሄ ፊቸርስ ቦነስ ነው እንጂ ስፖት ባላንስ አይደለም። እዚህ ጋርም አለ። ያው እናንተ ኤቭሪቲንግ ያነባችሁ መስራት ትችላላችሁ። ከዛ ባለፈ አሁን እንዳልኳችሁ ቀደም ያው እዚህ ኤክስቼንጅ ላይ ያለ ምንም KYC ትሬድ ማድረግ እንችላለን። ስለዚህ ፊቸርስ ትሬድ ያደረግን አሳያችኋለሁ። ያው ፊቸርስ ትሬድ ለማድረግ መጀመሪያ ባላንስ አድ ማድረግ አለብን። እንዲሁም ደግሞ ፊቸርስ ትሬድ ለማድረግ ብቻ ሳይሆን ቅድም ያልኳችሁን ቦነሶች ለማግኘት ዲፖዚት ማድረግ ስላለብን እዚህ ጋር ዲፖዚት የሚል አለ። እሱን ስትጫኑ ኮይን ጠይቃችሁ ለምንድን ዲፖዚት የምታደርጉት ይላችኋል። የተለመደው USDT ነው። ስለዚህ እሱን እጫናለሁ። በመቀጠል እዚህ ጋር ኔትወርክ ያስመርጣችኋል። ያው ታውቃላችሁ አብዛኛውን። ስለዚህ ሚኒመም ዲፖዚቱን አይታችሁ አሪፍ ኔትወርክ ትመርጡና ዲፖዚት ታደርጋላችሁ። እኔም ዲፖዚት አድርጌ ልመለስ። እሺ ዲፖዚት ያደረግነው ገብቶልናል። ኖቲፊኬሽን ደርሷል። እንደምታዩት 10 USDT ነበር ያስገባሁት። ገብቶልሃል እያለኝ ነው። ስለዚህ እዚህ ጋር ብትመለሱና ሪፍሬሽ ብታደርጉ ገብቶልኛል። እና አሁን እንዳልኳችሁ ፊቸርስ ነው ትሬድ እያደረኩ ማሳያችሁ። ነገር ግን ያው እናንተ ዲፖዚት ስታደርጉ ስፖት ላይ ስለሆነ የሚቀመጠው ወደ ፊቸርስ መቀየር አለባችሁ። ያንም ለማድረግ ከስር አሴት የሚል አለ። እሱን ትጫናላችሁ። በመቀጠል እዚህ ጋር ትራንስፈር የሚል አለ። ትራንስፈር የሚለውን ትጫናላችሁ። የዛኔ ከኛ የፈለግነው ከስፖት ወደ ፊቸርስ ስለሆነ ከላይ ስፖት ከስር ፊቸርስ መሆን አለበት። ስለዚህ እችን እንቀይራታለን። በመቀጠል USDT ላይ ያለው ይሁን እዛው ስለሆነ የኛ ሴት ያለው ኦል እናረጋትና ኮንፊርም እናረጋለን። አይ አምስቷን ብቻ ነው የምፈልገው ካላችሁ ደግሞ አምስት አስገብታችሁ ኮንፊርም ማድረግ ትችላላችሁ። በመቀጠል ወደ ፊቸርስ እንሄዳለን። እዚህ ጋር አሁን ትሬድ የምታደርጉበት ቦታ ነው። ሁሌም ቢሆን ማወቅ ያለባችሁ ፊቸርስ ትሬድ ስታደርጉ የተወሰነ የራሳችሁ የሆነ ናውሌጅ ያስፈልጋችኋል። ቪዲዮዎችን በደንብ ማየት አለባችሁ። ነገር ግን እዚሁ ገረፍ አድርጌ ለማሳየት ያህል ለምሳሌ እናንተ ትሬድ ማድረግ የምትፈልጉት ቢትኮይንን ከሆነ ወይም ደግሞ ሶላናን ከሆነ ወይም የምትፈልጉት የራሳችሁ ኮይን አለ አይደል? እሱን ለመምረጥ እዚህ ጋር ትምህርት ኢቴች USDT የሚላለ እሱን ስትጫኑ ይመጣላችኋል። ለምሳሌ አሁን እኔ BTC ከሆነ የምፈልገው BTC ብዬ ሰርች ያደርጋለሁ። ሶላናም ከሆነ እንደዛው የምትፈልጉትን ሰርች ታደርጋላችሁ፣ ትነካላችሁ።
በመቀጠል ሁሌም ትሬድ ስታደርጉ ሌቨሬጅ አለ። ሌቨሬጅ ማለት ለምሳሌ እናንተ 10 USDT ከሆነ ወደ ማርኬቱ የምታስገቡት ለምሳሌ እዚህ ጋር ያለው 20 ነው። ይህ ማለት የናንተ ባላንስ በ20 ይባዛና ወደ ማርኬቱ $200 ነው የሚገባላችሁ ማለት ነው። ነገር ግን ይሄ ጥቅምም ጉዳትም አለው። ምክንያቱም ለምሳሌ ጥቅሙን ስናይ አንድ ካተረፋችሁ በ20 ይባዛና 20 ተረፋችሁ እንደማለት ነው። አንድ ስትከስሩ ግን በ20 ይባዛላችኋል። በመሃል ላይ ሌቨሬጅ ሆናችሁ ከማርኬት ትወጣላችሁ። ስለዚህ እናንተ ለናንተ የሚሆነውን ፖዚሽን በስርዓቱ መምረጥ አለባችሁ። እኔ እሷን 20 የምትሏን ነካና ያው በርግጥ እስከ 400ም አላቸው። እኔ ግን 10 እመርጣለሁ ሪስኩን ለመቀነስ ማለት ነው። እዚህ ጋር እንደምታዩት 10 አደረኳት፣ ኮንፊርም አደርጋለሁ። በመቀጠል ሁሌም ፖዚሽን ስትከፍቱ ማርኬት ኦርደር እና ሊሚት ኦርደር አለ። ማርኬት ኦርደር ማለት አሁን እዚህ ጋር ባለው ፕራይስ አውቶማቲካሊ ከፍተልኝ ግባ ነው ማለት ነው። ነገር ግን እናንተ ያስቀመጣችሁት የራሱ ስፔሲፊክ የሆነ ቦታ ካለ ማርኬት ሚለውን ትጫናላችሁ። ከዛ ሊሚት ሚላለ ሊሚት ሚለውን ትጫናላችሁ። ሊሚት ሚለውን ከተጫናችሁ ለምሳሌ 108,000 አይደል እዚህ ጋር የራሳችሁን ታስገባላችሁ። አሁን 108,426 ላይ ነው ያለው። እኔ ግን መግባት የምፈልገው 108,400 ላይ ከሆነ በዚህ መልኩ ሊሚት አስገባለሁ ማለት ነው። እኔ ግን ለእናንተ ጀስት እዚሁ ያሳየው ስለሆነ የምፈልገው ማርኬት ላይ አደርገዋለሁ ማለት ነው። በመቀጠል የምን ያህል ፖዚሽን ነው ምን ከፍቶ ይላችኋል። እኔ ለምሳሌ ከ10 USDT ላይ 50% ወይም ደግሞ $5 ነው ማርኬት መክፈት የፈለጉት። ስለዚህ እቺን 50% ላይ አደርጋታለሁ። 50% ሳደርገው ስንት መጣ ማለት ነው? $5 ወደ ማርኬቱ ይገባል ማለት ነው። በመቀጠል ሁሌም አሁን እኔ ቲክ ስለሆነች ነው። የናንተ እዚህ ጋር ቲክ ያልሆነ ቲፒ አለ። ቲፒ ማለት ለምሳሌ ማርኬት ከፈትን አይደል ኦርደር ፖዚሽን ከፈትን። ነገር ግን ፖዚሽኑ ለምሳሌ እናንተ ሌላ ቦታ መሄድ ብትፈልጉና $2 ላይ ልክ $2 እንዳተረፋችሁ እንዲዘጋላችሁ ስትፈልጉ አሊያም ደግሞ ልክ $2 ኪሳራ ላይ እንዳለ መዝጋት ስትፈልጉ ከዛ በላይ መክሰር ባትፈልጉ እዚህ ጋር ነው ፖዚሽን የምታስተካክሉት። ለማስተካከልም እቺን ቲክ እናረጋታለን። በመቀጠል ይመጣላችሁ ይጠይቃችኋል። ካስፈለገ ደግሞ እዚህ ጋር አድቫንስድ ሞር ላይክሊ በደንብ ለማየት አድቫንስ ሚሊዮን ከተጫናችሁ እዚህ ጋር በደንብ ማየት ትችላላችሁ። አሁን ይሄ እናንተ ማርኬት እና ከረንት ፕራይስ ነው። ROI ደግሞ አለ። ለምሳሌ ቅድም እንዳልኳችሁ ልክ ቢትኮይን ሄዶ እናንተ ካላችሁበት ፖዚሽን 5% ሲጨምር ማርኬቱን መዝጋት ስትፈልጉ ለምሳሌ ROI ሪተርን ኢን ኢንቨስትመንት ኦን ኢንቨስትመንት 5 ካደረግን ልክ ፖዚሽኑ ከተከፈተ 5% እንዳተረፈ ፖዚሽናችሁን ይዘጋላችኋል ማለት ነው። ያው እዚህ ጋር 0.2 ነው የሚያተርፍላችሁ። አይኔ የምፈልገው 20% እንደሄደ መዝጋት ፈልጋለሁ ካላችሁ 20 ማድረግ ትችላላችሁ። አይኔ የምፈልገው 30% ካላችሁ 30 አድርጋችሁ ትከፍታላችሁ ማለት ነው። እዚህ ጋር ደግሞ ኤስኤል አለ። ስንት ዶላር ሲደርስ ነው ከዛ በላይ እንዳይከስር የምትፈልጉት ሚላለ። ለምሳሌ ከ$5 ላይ ሄዶ ልክ 10% ሉዝ ላይ ከሆንኩኝ ማርኬቱ እንዲዘጋ መፈልግ ከሆነ 10% አደርጋለሁ። እናንተ እንደራሳችሁ ምርጫ ታስገቡና ኮንፊርም ታደርጋላችሁ። የዛኔ ቴክ ፕሮፊት እና ስቶፕ ሎስ ሴት አደረጋችሁ ማለት ነው። አሁን ቀጥታ ፖዚሽን መክፈት እንችላለን። ፖዚሽን ለምሳሌ እኔ አሁን መክፈት የምፈልገው ሎንግ ከሆነ እዚህ ጋር ሎንግ ሚላለ። ሎንግ ሚለውን አንዴ ስጫ ነው ቀጥታ ኮንፊርሜሽን ጠይቀኛል። ኮንፊርም አደርግለታለሁ። ፖዚሽን ቀጥታ ይከፍትልኛል። እዚህ ጋር እንደምታዩት አሁን ቢትኮይን ላይ ባይ ፖዚሽን ወይም ደግሞ ሎንግ ፖዚሽን ከፈትኩኝ ማለት ነው። አሁን ቅድም ያስገባነው ነጥቦች አሉ። ለምሳሌ ልክ 30% እንዳተረፍኩኝ ይዘጋልኛል። አይ ልክ ሄዶ 5% ኪሳራ ላይ ካልኩኝ ራሱ ይዘጋልኛል። አይ ቀጥታ አሁን ባለው አሁን ለምሳሌ እቺን ያህል ሄዶልኛል አይደል እቺን ፕሮፊት ብቻ የምፈልገው ከዚህ በላይ መሄድ አልፈልግም የምትሉ ከሆነ ደግሞ እዚህ ጋር ማርኬት ክሎዝ የሚላለ እሱን ተጨናችሁ ወዲያው ኮንፊርም ስታደርጉ ማርኬታችሁን በፕሮፊት ዘጋ ማለት ነው። ሂስትሪ ላይ ብትገቡና ፖዚሽን ሂስትሪ ብታዩ እንደምታዩት ዛሬ 0.3% አትርፌ ከማርኬት ወጥቻለሁ ማለት ነው። ትርፉንም እዛው አሴት ላይ ደምሮ ያሳያችኋል። ሁሌም ደግሞ ፖዚሽን ስትከፍቱ ፊ ስላለ የተወሰነ ፊ ተቆርጦ ያተረፋችሁት ይሰጣችኋል ማለት ነው። ከዛ ባለፈ ግን ተጨማሪ በደንብ ማወቅ የምትፈልጉት መረጃ ካለና ዊክስ ኤክስቼንጅ ላይ ሰፋ ያለ ቪዲዮ የምትፈልጉ ከሆነ በደንብ አዘጋጅላችኋል። በቀጣይ ቪዲዮዎች እንሰራለን ማለት ነው። ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። ምናልባት ደግሞ የቴሌግራም ቻናላችን ላይ ብትቀላቀሉ ሞር ኢንፎርሜሽን ስለምታገኙ እዛ መቀላቀል እንዳትረሱ። በቀጣይ ቪዲዮ እንገናኛለን። ይመቻችሁ። አመሰግናለሁ። ቻው።